ብዙውን ጊዜ ሰው ከሰው ጋር ለመግባባት፣ ለመተዋወቅ፣ መልካም አስተሳሰብ ለመለዋወጥ የሚችለው ጤና ይስጥልኝ፣ እንደምን ሰላም ነው ወይ፣ እንዴት አደርክ፣ እንዴት ዋልክ ብሎ ሲጀምር ቅን አመለካከት እንዳለው ይረዳና ወደ መግባባት ደረጃ ይደርሳሉ። የማይተዋወቁ ቢሆንም መንገድ ላይ ሲገናኙ እግዚአብሔር ይመስገን ደህና አደርክ፣ ደህና ዋልክ ከተባባሉ ይግባባሉ። ከዛ የተረፈ ያለው ብዙ ውጣ ውረድ የሚጠይቅ አይደለም። በዚሁ መልክ ሳንግባባ እየተኮራረፈ መንገድ ላይ መተላለፍ የለመድን ከሆን በዛ መልክ የምንኖርም ከሆነ ለማንም ቢሆን አይበጅም፣ ለምንም አይበጅም። እንስሳት እንኳን ቢሆን አይበጃቸውም አንዱ ከአንዱ የሚሸሽ ከሆነ እና እኔ አሁን ዛሬ በዚህ ፕሮግራም ላይ ይዤ የቀረብኩት እንደ ወትሮ ውይይት መድረክ አይደለም። አንዳንድ ያልገባኝን ነገር ከእናንተ ለመማር እናንተም የምታውቁትን ነገር ቢሆንም መልሳችሁ ግንዛቤ እንድትጨብጡ ፈልጌ የማቀርባቸው ሀሳቦች አሉኝ። እነዚህ ሀሳቦችን ከማቅረቤ በፊት አንድ አባባል አለ። እሱን አባባል ላስቀምጥ እፈልጋለሁ። ዝንጀሮ ጫካ ውስጥ የሚኖር ነው፣ ከሰው ጋር አይኖርም። መቼም ለማዳ አድርጎ ብዙ ካለማመዱ በኋላ ከሰው ጋር መኖር እንዲችል ያደርጋሉ። ይሄም የዱር አራዊትን የሚያለማመዱ ራሳቸው የሰለጠኑ ሰዎች የሚያደርጉት ነው። ግን እኔና አንተ ዝም ብለን ተነስተን ዱር አራዊትን ማሰልጠን አንችልም። አሰልጥነንም አብረን መኖር አንችልም። እሱ የሚፈልገውን ማቅረብም አንችልም። እና ዝንጀሮ ጫካ ውስጥ ነው የምኖረው። ራሱንም ማታ ከፍርሃት የተነሳ ገደል ላይ ነው የሚያድረው። ትልቅ ዛፍ አናት ላይ ወጥቶ ነው የሚያድረው። ገደል ላይ በበቀለ ዛፍ ላይ ዞሮ ያድራል። ነገር ግን ቀን በጫካ ሲሄድ ሜዳ እስኪሞጣ ድረስ ተሰልፎ ነው የሚሄዱት። ተበታትኖ አይሄዱም። ፈንጂ ወረዳ ውስጥ እንደገባ ወታደር ኮቴያቸውን ተጠባብቆ እስከ ሜዳ ይወጣሉ። ሜዳ ከወጡ በኋላ ግን ወደሚፈልጉበት ለመዝረፍም ሆነ በሰው ማሳ ለመግባት ተማክሮ ነው የሚበተኑት ነው ወደ ሰው ማሳ። ነገር ግን በዛ ጫካ ውስጥ ከፊትና ኋላ ሆኖ ሲሄዱ እያንዳንዳቸው በቂጣቸው ላይ ምን ችግር እንዳለ አያውቁም። የመጨረሻው የፊት መሪውና የመጨረሻው ተጠባባቂ ጦር ሆኖ የሚሄደው ከፊት ያለውን ቂጥ ያይና ቂጡ ቆስሏል። አንዳንድም እንደሚለማ አይነት ሁኔታ ይኖረዋል። አንዳንድ ደግሞ የደረቀ ነገር ይኖረውና አይቶ በጣም ተገርሞ ይህ ምን ሆኖ ነው ቂጡ እንዲህ የቆሰለው? ማን እንዲያደረገው? ምንስ ለምንድን ነው እንዲህ የሆነው ብሎ በሆዱ እያሰላሰለ ወደ ሜዳ ወጥቶ ወደሚሰማሩበት ቦታ ላይ ስምርት ለመውሰድ ሲወጡ በቂጣቸው ሁሉም ቁጭ ስል ፊታቸው ነው የሚታየው። ቂጣቸውን የሚያየለም። እያንዳንዱ የራሱን ቂጥ አያውቅም። ቂጡ ላይ ምን እንዳለ የሚሰማው አንዳንድ ሁኔታዎች ካልሆነ በስተቀር አንዱ የአንዱ ራሱን ቂጥ አያይም፣ የሌላውን ቂጥ ነው የሚያየው። እና
ይሄ የራሱ ቅጥ እንደነሱ ቅጥ ቁስል መኖሩን ያላወቀው በዛኛው ፊተኛው ቁስል ላይ እየሳቀ እየቀለደ እያሾፈ ወደሚሰማሩበት ለዝርፊያ ተሰማሩ ከሜዳ ላይ። ይሄ የዝንጀሮ መንጋ አፈጻጸም ነው። ዝንጀሮ መንጋ የሚያደርጉት የሚጠቀሙትና ያላቸው ሁኔታ እስከዚህ ድረስ ነው። እኔ ዝንጀሮ ጠብቄያለሁ። ከዝንጀሮ ጋር የዝንጀሮ መንጋ ጠብቄያለሁ ከጤፍ ማሳ እንዳይሸመጥጥ እና ዛሬ ደግሞ ይህም ምሳሌ ሀሳብ ያቀረብኩት ብዙ ሶስት ሀሳቦችን ነው መሰረታዊ ሀሳቦችን ነው ይዤ የቀረብኩት። አንደኛው ህዝብ፣ አገር፣ ህገ መንግስትና መንግስት የሚል ሀሳብ ነው። ህዝብ፣ አገር፣ ህገ መንግስትና መንግስት። በህገ መንግስት ህዝብ መንግስትን ይመሰርታል እንጂ መንግስት አይደለም። ይሄ መሰረቱ አነሳሱ ሁኔታ ህዝብ ይኖራል በአንድ አገር ላይ። ያ ህዝብ አገር ይመሰርታል። ያ አገር ደግሞ ህገ መንግስት ይመሰርትና የሚያስተዳድረውን መንግስት ከራሱ ይመርጣል ወይም ያስቀምጣል ወይም ይሾማል። ይመርጣል፣ ያስቀምጣል በመደበኛ የመንግስት እንደ መንግስትነት እንዲመራ። ይሄንን ስርዓት ዓለም ባልደረሰበት ዘመን እኛ የተጠቀምን ነው ታሪክ የሚያወሳን። ከዓለም እኛ መንግስት አመሰራረትን የምንረዳው ሳይሆን ዓለም ከኛ ነው ተረድቶ አሻሽሎ ለዚህ አሁን ለምታይበት ደረጃ ይበቃው። እኛ ግን ለዚህ አልታደልንም። የነበረውን እያፈረስን ቀንድ የነበርን ጭራ ሆነናል። ይሄ ደግሞ በእኔ እድሜ አንዳንድ ከኔ እድሜ በላይ የሚሆኑትም ያደረጉትና ያለፉበት ስለሆነ አዲስ አይደለም። ለእናንተም ለእኔም አዲስ አይደለም። ግን ለምንድን ነው የሚለውን ሀሳብ ራሳችን በአእምሯችን አውጥተን አውርደን አሰላስለን እንደ ሌሎቹ ዓለም ሀገራት ወደ ቀንድነት ወደ መሪነት ሚና ለመጫወት እንድንችል ፈልጌ ነው። ስለዚህ እኔ የደረስኩባቸው ህገ መንግስታት 3 ናቸው። አራተኛውን አላቅም። ከሶስቱ አንዱን መካከል መጨረሻ ላይ ነው የደረስኩት። ከጅምሩ እስከ ደረስበት ደረጃ 4 ነጥብ ከመሰጠቱ በፊት ነው ትንሽ የደረስኩት። ሁለቱን ግን አንዱን ሙሉ በሙሉ አልፌበታለሁ። ሁለተኛውን ግማሽ ላይ ደርሼ ነው ክፉና ደጉን ለይቼ ከሀገር የወጣው እና መንግስትን ከኛ በፊት የነበሩ ሰዎች የሚመሰረቱ አገር አላቸው፣ አገር መሰረቱ። ህዝብ አለ፣ ህዝብ አገር መሰረተ። አገር መስርቶ እንደገና መንግስትን ህገ መንግስትን መሰረቱ። በህገ መንግስት መንግስታቸውን መርጦ ይተዳድሩ እንደነበር የቅርብ ጊዜ ትዝታችን ነው። ሁለተኛው የነበረውን መንግስት በስርዓተ ለውጥ ስናደርግ ገርስሰን ነው የጣልነው። ህገ መንግስቱንም የመንግስት ስርዓቱንም ገረሰስን እንጂ አሁንም መንግስት በሞት አንድ የተመረጠው መንግስት ሲሞት በሱ ምትክ ምክትል የነበረውን ሹመን አይደለም። የዛ ልምድ የለንም፣ ፍጹም የለንም። የዛ ልምድ አንድ የመንግስት ስልጣን የያዘው ክፍል ሲሞት ተተኪው ምክትሉን ሾመን በተለያየ ሁኔታ ያለፍንበት ደረጃ የለም። እኔ ቅርብ ጊዜ እስከማውቀው ድረስ እስከ ንጉሠ ነገሥት ኢትዮጵያ ኃይለ ሥላሴ ድረስ ያለውን ገልብጠን ነው። ንጉሠ ነገሥት ኃይለ ሥላሴ ምኒልክን ገልብጦ ሳይሆን ሞተው ከሞት በኋላ የተደረገ የአነጋገስ ስልት በወቅቱ በነበራቸው መሰረት ተጠቅመዋል እና ንጉሠ ነገሥት በንጉሠ ነገሥት ተተካ። ቀዳማዊ ኃይለ ሥላሴን ገልብጠን ነው፣ ከዙፋን ገልብጠን ነው፣ ከነ ዙፋኑ ገልብጠን ነው፣ ከነ ህገ መንግስቱ ገልብጠን ነው መንግስት መሰረት ነው።
ያ የውስጡ የነበረውን ስርዓት ዝርዝር ውስጥ አንገባም። በክፋት መልክም ይሁን በሌላ እዚህ የዛ ዝርዝር ውስጥ የደረሰ ሰው ያነበበ ሰው ደርሶ ያለፈ ሰው ያነበበ ሰው ሊረዳ ይችላል። ሁለተኛውም መንግስት ገልብጦ ህገ መንግስቱንና የመንግስት ስርዓትን ገልብጦ በኃይል በህዝብ አመፅ በተቃውሞ የመሰረትነውን መንግስት ብለን ህገ መንግስት አውጥተን አሁንም ለራሳችን በሚበጅ መልክ ህገ መንግስት አርቅቀን አውጥተን ህዝብ ተወያይቶበት ነበር። ከዛም ያን ህገ መንግስት ያለውን መንግስት በረሃ ገብተን ተዋግተን መንገድ፣ ድልድይ፣ ቤት፣ ሰው ገለን አፍርሰን በረሃ ተቀምጠን በረሃ ማኒፌስቶ አድርገን ሲገባ አገር መንግስት ስንመሰርት በዚህ እንተዳደራለን ብሎ አውጥቶ ይዞ የመጣው ሽፍታ መንግስት ማኒፌስቶን እንደ ህገ መንግስት ወስደን ከ27 ዓመት በላይ ተጠቀመን። ያን ህገ መንግስት ደግሞ በፈጸመው ድርጊትና ከህዝቡ ጋር ያለው ልዩነት ህዝቡና ህገ መንግስቱ አብረው የማይሄዱ መሆናቸውን የተረዳው ክፍል አይደለም ህዝብ ተነሳ። ብዙ መከራና ስቃይ አይቶ ሞቶ ተሰዶ ከራሱ ላይ ገረሰሰ። አሁንም አባረረ። እንደ ዝንጀሮ ነው ያባረረው። ከቤተ መንግስት እንደ ዝንጀሮ ነው ያባረረው። ተባሮ ነው ሄደው። ህዝብ መርጦ እከሌ አንተ አስተዳድረን ብሎ የተቀመጠ የሚቀመጥ ሳይሆን በወታደራዊ ኃይል ሳይሆን በህዝብ አመፅ ከዙፋን እንዲገረሰስ ተደረገ። ሌላው አሁን በህዝብ መካከል ላይ አፈጮሌ የነበረ መጣ። አሁንም ህዝቡ እሱ በዙፋኑ ላይ ከመምጣቱ በፊት የተቀመጠ በምክትልነት ሲያስተዳድር የነበረው እምባሻፈረኝ አካሄዱና አመጣጡ አላማረኝም ብሎ ሲል ለቆ ሲሄድ ሌላው ህዝብ ገና ሳይመርጥ በተመረጡ ሰዎች ተመርጠው ዙፋን ያዘ። ዙፋን ይዞ ከተወሰነ ጊዜ በኋላ ምረጠኝ ህዝብ ብሎ ለህዝብ ቀርቦ ክፉና ደግ ያለየው ከትላንቱ ይሄ ይሻላል፣ ከትላንቱ ያንተ ትሻል ይሆናል ብሎ ያለ ህገ መንግስትን መሰረተ። አሁን እዚህ ላይ ነው ትልቁ ችግር። ያለ ህገ መንግስት ሽፍታውም ህገ መንግስት ብሎ ማኒፌስቶ በረሃ ላይ ቀርጾ ይዞ መጥቶ ነው መንግስት የሆነው። ይሄ ያለ ህገ መንግስት ሆኖ ለማስተዳደር ተነሳ። በየትኛው ህገ መንግስቱ ነው የሚያስተዳድረው? በሽፍታው ህገ መንግስት ፈንቅሎ ከዙፋኑ አውርዶ እንደ ዝንጀሮ ያባረረው ስርዓት መንግስት ህገ መንግስትን ለራሱ መጠቀሚያ አድርጎ እየተጠቀመ ይኖራል አሁን። ስለዚህ ህዝቡ ትላንትና ያባረረው በዛ ህገ መንግስት መሰረት ባጠፋው ጥፋት አገሪቱን ስለበደለ ህዝብን ስለበደለ ነው ህገ መንግስቱን ሲመራ የነበረውን የመንግስት ኃይል ከዙፋን አውርዶ አዋርዶ ወደ መንደር ያስገባው። አሁን ይሄ እኮ ይሄንን ስንል በየትኛው ህገ መንግስት ነው አሁን የምንተዳደረው? እስካሁን ድረስ በህዝብ ህገ መንግስት ኖሮ ቋሚ ህገ መንግስት ኖሮ በህዝብ ተመርጦ የሚያስተዳድር አስተዳደር ወይም መንግስት አስተዳደር ሳይኖረን ህገ መንግስት ሳይኖረን ለ7 ዓመት ዶንቆሮ ሆንን፣ ደነቆርን። የተማሪውም ደነቀረ፣ ያልተማሪውም ደነቀረ፣ አርሶ አደሩም ደነቆረ፣ የታጠቀውም ደነቀረ። በአፈ ጮሌ ሂላለ ህገ መንግስት እየሞትን እየተገደልን እየተሰደድን ኖርን። በዚህ ጉዳይ ላይ ያለ ህገ መንግስት መኖር እየኖርክ እየሞትክ ለማን ነው የምትጮኸው? እየገረሰሰ እኮ ነው እስካሁን ድረስ መንግስት እየተመሰረተ የመጣው። አንተ ናና ውርደኝ ስልጣን ውሰድ ብሎ ለአንተ የሚያስረክብ መስሎ ነው። አትሳሳት።
ሲወርድ ሲዋረድ የመጣ ነው። መገርሰስ፣ ከዙፋን ማባረር፣ ሲወርድ ሲዋረድ የመጣ ነው። ዓለም ያውቀዋል። ፍርሃት ሳምባህን 3-4 ሳምባ ይዘህ አይደለም። ህገ መንግስት ሳይኖርህ በየትኛው ህገ መንግስት የገረሰስከው መንግስቱንም ህገ መንግስቱንም አብረህ ነው የገረሰስከው አይደል እንዴ? ይሄ ጉዳይ ለእኔ ግራ የተጋባ፣ እኔ አልጠቀምም በህገ መንግስቱም ሆነ በመንግስቱ ያለው ስላልሆነ እኔ ተገርስሼም ገርስሼም ያለፍኩበት መንገዱ ይሄን ስለሚመስል የእናንተ ፍርሃት እጅግ በጣም ከጅብ ሳምባ በላይ መሸከሙ አሳስቦኝ ነው። ለምን ጅብ ያልሞተ ነገር አይበላም፣ ገሎ አይበላም። የሞተ ጎትቶ ይበላል፣ ወይም ሌላው ገሎ ሲበላ የተረፈ ቁርጥራጭ የሚበላ ነው። አሁን የቁርጥራጭ እንደገና ሌላው እንደዚህ መጥቶ ገርሽሶ ከገባ በኋላ አብሬ ከሱ ጋር ይኖራለሁ የሚል ወኔ ይዘህ ከሆነ ተሳስተሃል። ምርጫ ዘመኑ አልቆ ባንተ ተመርጦ የገዛህ መሪ የለም፣ ህገ መንግስቱም የለም። አንዱ የመጣው ይሽራል፣ የራሱን ህገ መንግስት ያስቀምጣል። በራሱ ህገ መንግስት መሰረት ህዝብ የሚበድል ህገ መንግስት መሆኑን አውቆ ህዝብ ተነሶ ይገረስሰዋል ህገ መንግስቱንም እሱንም። ያንን ነው የተለማመድ ነው ይሄን ነው። ከዚህ ውጭ የተለማመድ ካልክ እስቲ ወንድ ይሄን ነው የተለማመድ ነው። እኛ ከምኒልክ ጀምሮ እስከ ኃይለ ሥላሴ ካልሆነ በስተቀር ከኃይለ ሥላሴ ጀምሮ እስከ ዛሬ ድረስ ሳንገረስስ በህገ መንግስት ስርዓት ሲሞት ቦታውን በመውረስ ወይም በመተካት የተጠቀምነው ትላንትና አጭር ጊዜ አጭር ቀን ውስጥ ነው። ያንንም በፍቃዱ በመልቀቁ አዲስ ተአምር ዓለም ላይ ኢትዮጵያ እንዲህ በፍቃዱ ስልጣን የሚለቅ መሪ ተገኘ ተብሎ ተወርቶ ነው። ታዲያ ማን ያስረከበውን ሰላማዊ ሽግግር መንግስት ለመመሰረት ትጥራለህ? በኃይል ነው። ከዛ በኋላ ለህዝብ ስልጣን ህዝብ ሀገርና ህዝብ በአገሩ ላይ ህገ መንግስት ከመሰረተ በኋላ ነው ከራሱ ውስጥ የሚሆነውን ህዝብ መርጦ መንግስት ነው ብሎ መሾም የሚችለው። ይሄን እኔ አይደለሁም፣ እጅግ በጣም የታወቁ የተማሩ በተለያየ ትምህርት ዘርፍ በእውቀት በሳይንስ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ሰውን በአስተዳደር ዘርፍ በዓለም ላይ ዞሮ እየሰሩ ያሉ ይህንን አስበውበት ካላበጁ በጦር የመጣውም አሁንም የራሱን ህገ መንግስት የጦር ህገ መንግስት አምጥቶ ህዝባችን ወደ ጉስቅልና ዓለም እንዳይሸጋገር ወገን፣ ዘመድ፣ ጎሳ፣ ሃይማኖት የሚወክል መላ ኢትዮጵያን የሚመለከት የአየሯን ጸባይ፣ የወንዟን፣ የሸለቆዋን ዳር ድንበሯን የሚወክል ህገ መንግስት በህዝብ ሲጸድቅ ቋሚ ህገ መንግስት ኖሮን ወደፊት የምንጓዝ ካልሆነ በስተቀር አሁንም ከጭራነት ወርደን ሾኮና እንሆናለን። ይሄ የማይቀር ነው። ይሄ የሆነን ነው። ይሄ የማይቀር ነው። ተዋርደናል። ውርደት ካባ ደርበናል። ከዚህ ያድነን። አድኑን። የተማራችሁ የሰለጠናችሁ በዓለም ላይ ዞራችሁ ኢትዮጵያን አይደለም ዓለምን የምታስተዳድሩ መሪዎች፣ ፖለቲከኞች አይደለም፣ በፖለቲካ ስርዓት ሳይሆን በስለላ ድርጅት ላይ የተሰማራችሁ ሰልላችሁ ለሌላ መንግስት የሚሰጡትን አመራር መመሪያ ችግር፣ ክፋትና ደግ ነገር ለይታችሁ ለሀገራችን የሚበጅ ነገር ፍጠሩ።
ይህን መልእክት ለማስተላለፍ ነው ዛሬ የገባሁት። እኛ የሚመጣ ሁሉ ያለፈውን የመኮንንና የራሱን የቅጡን በሽታ ቁስል የማያውቅ ጮርቃ ቃሪያ በስሜት እየተመራን ስለተቸገርን አንዱ ስሞት ሌላው ይህን ታሪክ እንደ ትልቅ ነገር አድርጎ እያወራ የአገራችንን ህልውና አደጋ ላይ ከምንጥል በመሸበት እያደርን ከምንጓዝ የምናድርበትን አውቀን መጓዝ ስለሚያስፈልግ ይህንን ለማስተላለፍ ብዬ ነው ዛሬ የገባሁት። ይቅርታ አድርጉልኝ። በስሜት ብዙ አጥፍቼ ተናግሬም ከሆነ ይቅርታ ይጠይቃለሁ። ካለማወቅ ከሆነም የተናገርኩትም ካለ እናንተ በምትሰጡት ኮሜንት አስተያየት እማራለሁ። የተሻለ ሀሳብ ይዤ መቅረብ እንዲችል ራስን አስተካክላለሁ። አመሰግናለሁ።